ፈጣሪ ብታገኙት ግን ምን ትጠይቁታላችሁ? ትሰራለህ ግን ውጤት የለም፣ ትለፋለህ፣ ስኬት ርቋል፣ የፍቅር ግንኙነት የተበላሸ ነው፣ ቤቱ መኪና ቅርና መሰረታዊ ፍላጎት አስቸግሮሃል። ብዙ ጥያቄዎች አሉ። አዎ አንድ 49 ዓመት ሰው ነበረ ኒል ዶናልድ የሚባል ማለት ነው። ነፍ ጥያቄዎች ነበሩት ብዙ። በቃ ይጽፋል። በቃ አለ ሞከረና አሉን ሲል የሆነ ሰዓት ሌተርቱ ጋር ነው ለፈጣሪ ደብዳቤ ይጽፋል ማለት ነው። ይጠይቃል። በቃ ለምንድን ያልተሳካልኝ? ለምን ህይወቴ እንደዚህ ሆነ? ለምን ከሰዎች ጋር ያለኝ ግንኙነት ተበላሸ? የምር ገነትና ሲኦል አለ ወይ? ከሞት በኋላስ ህይወት አለ ወይ? ወዘተ ይጭቀጭቃል ማለት ነው። ከዛ በኋላ ባላሰበው ሰዓት ፈጣሪ ምላሽ ይሰጠዋል። ምላሽ የሚሰጠው እንዴት ነው? እጁ የሚጽፍበት እጁ፣ ጥያቄ የሚሰጥበት እጁ ከቁጥጥር ውጭ የሆነና በፈጣሪ ተመስሎ ማለት ነው ምላሽ ይሰጠዋል። ለዛ ማመን ይቸግራል ማለት ነው ኒል ዶናልድ። በቃ ጥያቄውን አጅጎደጉደዋል ነው የምልህ። የኮንቨርሴሽን ዊዝ ጋድ ቡክ 1 2 and 3 ቅጾች ያሉት መጽሐፍ ነው። ባለ 3 ቅጽ መጽሐፍ ነው። ግን አሁን እናንተ እንደ ኒል ዶናልድ ፈጣሪ የምታገኙት ቀጥታ ምላሽ ይሰጣችሁ ምን እንደምትጠይቁት በተገኘበት ይነበብ።